الحمد لله رب العالمين وبعد قرآن بتجاوب ملك لما باب يردان زندات كتاتي تمرتوش يتلققونه مالتنا إن شاء الله إذا لزاري زني متانو سورة الفلق إنه هنا مالتنا إن شاء الله أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل أعوذ برب الفلق قل يو سورة الناس لا يسلفنا قاف من حروف المفخمة ويمدقم من حروف الاستئلاس لهنا توفرون مكراو مالتنو قاف قو نو مبالي اللبتنجي قو تبلو اي كرام قل اي بالم قل بمكتل يو سلاس اللفنو زان بزان أعوذ من همزة ነው በተርቂቅ ነው የሚቀራው አይባልም ማለት ነው። እንደዚሁ ደግሞ አይን ቦታው ዛው መውጫው ላይ ነው መውጣት ያለበት እንጂ አኡ መባል የለበትም ማለት ነው። አኡ አይኗ በትክክል ትውጣ። ከዛም በመቀጠል ደግሞ ኡ ሐረከተይን መድ ጠብዒ ስለሆነ ሐረከተይን ይስባል ማለት ነው። በመቀጠል ዛል ሚን ሑሩፍ ለተውያ ነው አሳልፈናል። አሁንም እዚህም ጋር ጥንቃቄ ያስፈልገናል። አዑዙ አይባልም ዙ ተብሎ አይቀራም ማለት ነው። ይሄ ዛል ነው። ምላስ ጫፍ ላይ ከላይና ከታች ያሉት ሁለት ጥርሶቻችን በእነዛ መካከል ምላስ ወጣ ብላ ምላስ ጫፍ ላይ ነው የሚፈጠረው ማለት ነው ዛል። ስለዚህ ቁል አዑዙ ዙ እንጂ ዙ ተብሎ አይቀራም፣ ስተት ነው ማለት ነው። ሌላኛው እንግዲህ ቢረቢ አሳልፈናል። ይሄኛውንም ባ እንደታወቀ ነው። ራ አሁንም ወፍራም ተደርጎ ነው የሚቀራው። ራ ፈትሐ ሆኖ በመጣ ጊዜና እንደሚደረገው ወፍራም ተደርጎ ነው የሚነበበው ማለት ነው። በመቀጠል ቢረቢል ላመል ቀመርያ ተብላ ትጠራለች። ግልጽ ተደርጋ ነው ሙظሃራ ናት። በማዕና ግልጽ ተደርጋ ነው የምትቀራው ማለት ነው። ቢረቢል ልብ እየቀራታለሁ ማለት ነው። ሐምዘቱል ወስል ናት። ተስቁጡ ፊል ወስሊ ወስል ባረግን ጊዜና ወይም ደግሞ አያይዘን በቀራን ጊዜና ከኋለኛው ጋራ ሙሉ በሙሉ ትወድቃለች ማለት ነው። ያው ወድቃለች። ቢረቢል ስንል ሐምዛ ወስሏ ወድቃለች ማለት ነው ሙሉ በሙሉ። በመቀጠል ደግሞ ማን ነው ፈለቆ ላሟን አብረን ፈሎ እንዳንል አደራ ጥንቃቄ ያስፈልጋል። ላም ሙረቀቃ ናት ማለት ነው። ፈሎቅ ሳይሆን ፈለቆ ቃፍ ምንድናት? ሚን ሑሩፍ القلقلة ናት። ቁጥቡ ጀድ እነዚህ ምንድናቸው ማለት ነው? የቀልቀላ ፊደሎች ናቸው። ላያቸው ላይ ሱኩን ተደርገው ላያቸው ላይ ሲቆምባቸው አንድ በቃላት መካከልም በቃሉ መካከልም ሲመጡ እንደዚሁ መጨረሻ ላይም ሲቆምባቸውም ሸዳ ሆኖ ሲመጡ ተብለው ወደ ሶስት አይነት ይከፈላሉ ማለት ነው። ኩብራ ውስጣና ሶግራ ተብሎ ለሶስት ይከፈላል። ለማንኛውም እዚህ ቦታ ላይ አሁን ቀልቀላ ውስጧ ነው። ምንድነው እያለን ያለው? አልፈለቁ አቆ ንጥር ትላለች ማለት ነው። ስለዚህ አያይዘን ስናነበው ቁል አዑዙ ቢረቢል ፈለቅ። ስለዚህ በዚህ መልክ ይሆናል ማለት ነው። እንደዚሁ ደግሞ በመቀጠል ወደ ማነን ሚን ሸሪ ማ ኸለቅ ሚን ሸሪ ኢኽፋእ ሐቂቂ ይሏታል እቺ ማለት ነው። ጉና ሙረቀቃ ናት ነው የሚሉት። ሚን ሸሪ ስለዚህ ኢኽፋናት ኑን ኢዝሃር ተደርጋ ትቀራም ማለት ነው። በመቀጠል ሺን ያው ተፈሽ ባህሪ ያላት ሚን እሽ ስለምትሆን ማለት ነው ቢማዕና ወይም ደግሞ ቢማዕና ትንፋሽ የሚረጫጭ አይነት ባህሪ ስላላት ሺን በዛ መልክ እናወጣታለን። እሽ የሆነ ነገር እንዳናዘርጋት ማለት ነው፣ እንዳንገድባት። እንደዚሁ በመቀጠል ራ ደግሞ አሁንም ምንድናት? ቀጭናት። ሚን ሸሪ ቀጭን አድርገን ነው የምንቀራት ራን ማለት ነው፣ ከስራ ስለሆነች ማለት ነው። ምንድነው ሚም አሁንም ደግሞ በመቀጠል መሳብ ያለው ማ ሐረከተይን ይሳባል ማለት ነው። ሚን ሸሪ ማ ኸለቁ ልብ በሉ። ኸለቁ ኸ ሚን ሑሩፍ ተፍኺም ነው ወይም ደግሞ ተወፍሮ የሚነበብ የሆነ ፊደል ነው። ስለዚህ ኾሎ እንዳይሆንብን አብሮ ማለት ነው። ኾሎ እንዳይሆንብን ጥንቃቄ እናደርጋለን። ኸ የብቻው ወፍራም እናደርግና ላም ሙረቀቅ ናት። ስለዚህ እንዳትወፍር ጥንቃቄ እናደርጋለን ማለት ነው። ቃፍ ላይ እንዳሳለፍ ነው።
የቀልቀላ ፊደል ነው ይነጥራል ሲቆምበት ማለት ነው። ስለዚህ አንድ ላይ ስንቀራው ሚን ሸሪ ማ ኸለቁ ሚን ሸሪ ማ ኸለቁ። ስለዚህ በዚህ መልክ እናሳልፋለን ማለት ነው። ወደ ቀጣይ ስንሄድ ወሚን ሸሪ ጋሲቅን ኢዛ ወቀብ። አሁንም ወሚን ሸሪ ኑን አሁንም እዚህ ቦታ ላይ ወሚን አልላትም። ለምን ኢዝሃር ፊደል ስለሌለ ከሷ ቀጥሎ የመጣ ወይም የኢዝሃር ፊደል ስለሌለ ማለት ነው። ምን እናደርጋለን? ኑን ስኩን በኢኽፋእ ነው የምትቀራ ማለት ነው። ስለዚህ ወሚን ሸሪ አሁንም ሸሪ ቅድም እንዳሳለፍነው ራ ሙረቀቃ ናት ማለት ነው። ቀጭን ተደርጋ ነው የምትቀራው። ወሚን ሸሪ አይባልም ማለት ነው። ወሚን ሸሪ ቀጭን ትደረጋለች። የታወቀ ነው። ገይን ሚን ሑሩፊል ኢስቲዕላእ ነው። አሁንም ወፍራም ተደርጎ ነው የሚቀራው ማለት ነው። መሳብ ያለው መድ ሐረከተይን ይስባል ማለት ነው። መድ ጠቢዒ ስለሆነ ሲን የታወቀች ናት። ቃፍ ናት። ቃፍ አሁንም ኢዝሃር ናት። ኢዝሃር ተደርጋ ነው የምትነበበው። ከተንዊን በኋላ ሐምዛ ከመጣ ተንዊኑ ምንድነው? ን ተብሎ ግልጽ ይደረግበታል ማለት ነው። ስለዚህ ጋሲቂን አን ቀረኋት ማለት ነው። ጋሲቂን አን ቀረኋት። ኑንን ግልጽ አረኳት ማለት ነው። ለምንድን? ቀጥሎ የኢዝሃር ፊደል ስለመጣ ማለት ነው። ማን? ሐምዛ የጉሮሮ ፊደል ስለሆነ አፎን ሐምዛ ስለመጣ ማለት ነው። ስለዚህ ጋሲቂን እሺ። በመቀጠል ኢዛ ነው። ኢዛ አሁንም መድ ጠቢዓ አለ። ዛልን አሁንም እንዳንረሳ ሑሩፍ ለሰዊ ነው። ምን እናደርጋለን ማለት ነው? ኢዛ አንልም። ኢዛ ኢዛ ስለዚህ ኢዛ ዋው ቢማዕና ከዛ በመቀጠል ቃፍ ነው የመጣው። ቃፍ አሁንም ሙፈኸማ ነው፣ ተወፍሮ ነው የሚቀራ። አሁንም እዚህ ቦታ ኢዛ ወቀብ ወቀብ አይባልም ማለት ወቀብ ተብሎ አይቀራም ማለት ነው። ምንድነው የሚቀራው? ወቀብ ባ አሁንም የምን ፊደል ናት? የቢማዕና ሙረቀቃ እንዳለችውና ምንድን ትሆናለች ማለት ነው? ነጥራ ነው የምትቀራው ማለት ነው። ቁጥቡ ጀድ። ስለዚህ ባ ከቀልቀላ ፊደሎች መካከል አንዷ ናት ማለት ነው። ስለዚህ ወቀብ አነጥራታለሁ ሳቆምባት ማለት ወቀብ ካልኩኝ የተሟላሽ ባ አትወጣም ማለት ነው። አንድ ላይ ያያይዤ ሳነበው ወሚን ሸሪ ጋሲቅን ኢዛ ወቀብ በዚህ መልክ እሄዳለሁ ማለት ነው ኢንሻአላህ። ወደ ቀጣዩ ስናልፍ አሁንም ወሚን ሸሪ ነፋሳቲ ፊል ዑቀድ። እሺ ወሚን ሸሪ አሳልፈነዋል ቅድም ያውራዋን። አሁንም ቀጭን አድርገን እንቅራ። ኑኗንም ወሚን ሸሪ ብለንም እንዳንቀራ ኢኽፋ አላት ማለት ነው። ወሚን ሸሪ አይባልም ማለት ነው። ወሚን ሸሪ አይባልም። ራውንም ወፍራም አድርጎ ራዋንም ሙረቀቅ መሆን አለባት፣ ቀጭን መሆን አለባት። እንደዚሁም ደግሞ ኑኗ ደግሞ ኢኽፋ ናት ማለት ነው። እንደዚሁ በመቀጠል አነፋሳቲ ነው። ስለዚህ ይቺ ጋር ያለችው ሐምዘቱል ወስል ያው ወዳቂ ናት። ላማም ደግሞ ሸምስያ ናት። ኑን የሸምስያ ፊደል ስለሆነች ማለት ነው። ስለዚህ አነ ነው ቀጥታ የምንቀራው ማለት ነው። ኑን ጉና አላት ሸዳ ሆና ስትመጣ። በመቀጠል ፋ እንደዚሁ ሸዳ ናት። ምን አላት? ሐረከተይን ትስባለች ማለት ነው። መድ ጠቢዒ አላት ማለት ነው። ስለዚህ ፋ ትስባለች ማለት ነው። ወሚን ሸሪ አነፋ ሳብ ትላለች ማለት ነው። ሳም እንደዚሁ ሳ እስካሁን አላገኝናትም ይመስለኛል። ከዛል ጋራ ተመሳሳይ አንድ ቦታ ነው የሚወጡት። ስለዚህ ምን ትሆናለች ማለት ነው? አሳ በዚህ መልክ ነው የምናወጣት ማለት ነው። ስለዚህ እዚህ ጋራ ስናመጣት ደግሞ ነፋሳ ወሚን ሸሪ ነፋሳ በዚህ መልክ ነው የምናወጣት ማለት ነው። ታዋም ከዛልክ ፊል ዑቀድ አሁንም ፊ ሐረከተይን ትስባለች እንደምትታየው ናት። ፊል ላመል ቀመርያ ናት። ይችም ፊል ተብላ ተቀራሽ ማለት ነው። ፊ ዑቀድ አልተባለም። ወደ አይኑ ምን አልተደረገም?
ኢድጋም አልተደረገም ማለት ነው። ለምንድን ላመል ቀመርያ ስለሆነ ይሄ ማለት ነው። አይን የቀመርያ ፊደል ስለሆነ ማለት ነው። ስለዚህ ምን እናደርጋለን ማለት ነው? ፊልዑ አይንን በትክክል ማውጣት ይጠበቅብናል አሁንም ማለት ነው። ፊልዑ ፊልኡቀድ እንዳንል ማለት ነው። ፊልኡቀድ ይሄ ስህተት ነው ማለት ነው። አይንን በትክክል እናውጣ። ቃፍም ሚን ሑሩፊል ሙፈኸማ ነው። ዳልም እንደዚሁ ቀልቀላ ናት። ፊልዑቀድ ባን አይተናል። አሁን ደግሞ ዳልን አየን። ቅድም ላይ ደግሞ ማንን አይተናል? ቃፍን አይተናል። እነዚህ ቁጥቡ ጀድ የሚባሉት የሚነጥሩ የሆኑ ወይም የቀልቀላ ፊደላቶችን ስናቆምባቸው ማንጠር ግድ ይለናል ማለት ነው። ስለዚህ አንድ ላይ አያይዘን ስናነበው ወሚን ሸሪ ነፋሳቲ ፊል ዑቀድ ወሚን ሸሪ ነፋሳቲ ፊል ዑቀድ ኸይር። ወደሚቀጥለውና ወደ መጨረሻው ስንሄድ ማለት ነው ምንድነው? ወሚን ሸሪ ሐሲድን ኢዛ ሐሰድ። ተመልከቱ። ወሚን ሸሪ ያሳለፍነው ነው ይሄ። ሐሲድን ሐሲድን አይደለም። ይቺ በትክክል ሐ ብለን ማውጣት ይጠበቅብናል አሁንም ማለት ነው። ሐ አሊፍ ሱኩን አላት መድ ጠቢዒ ሐ። ከዛ በመቀጠል ማናት? ሲን ከዛ ዳል ናት። ዳል አሁንም ኢዝሃር ናት። አሁንም በኢዝሃር ነው የምትቀራው ማለት ነው። ቀጥላ ሐምዛ ስለመጣች ከተንዊን በኋላ ሐምዛ ከመጣ ምን ይሆናል ማለት ነው? ተንዊኑ ኢዝሃር ተደርጎ ወይም ግልጽ ተደርጎ ነው የሚነበበው ማለት ነው። ወሚን ሸሪ ሐሲድን ኢዛ የታወቀ ነው እንግዲህ። ሐምዛዋንም እንደዛው ኢ ብለን እንቀራና በመቀጠል ምን እናረጋለን ማለት ነው? ዛሏን አሁንም እዛው ቦታው ላይ ነው የምናወጣት ማለት ነው። ዛ ብለን እንዳንቀራ ኢዛ እንዳንል ማለት ነው። ሐረከተይን አላት መሳቢያ። ኢዛ ሐሰድም እንዳንል ማለት ነው። ሐ በትክክል እንላለን። ከዛ ያው ዳል ማቆሚያችን ላይ ደግሞ ምን እንላለን ማለት ነው? ቢማዕና ቀልቀላ እናደርጋታለን ማለት ነው። ኢዛ ሐሰድ በዚህ መልክ ነው የምናደርገው ማለት ነው። ወሚን ሸሪ ሐሲድን ኢዛ ሐሰድ አንድ ላይ ስንቀራው ማለት ነው ኢንሻአላህ። ቁል አዑዙ ቢረቢል ፈለቅ ሚን ሸሪ ማ ኸለቅ ወሚን ሸሪ ጋሲቅን ኢዛ ወቀብ ومن شر النفاثات في العقد ومن شر النفاثات في العقد ومن شر حاسد إذا حسد.